ሰላም የኔ ወዶች እንዴት ናችሁ? ደህና ናችሁ? በጣም ደህና ነኝ እግዚአብሔር ይመስገን። ፋሲል ሀይሚን አገታት። ቤቱ ወስዶ ስልኳን ቀምቶ ቤቱ አሳደራት። ቴክስት አትመልስም ነበር ብሩኬ ሲደውል። ብሩኬም በመጨረሻው ሰዓት ተስፋ ቆርጦ መልካም ህይወት ይሁንልሽ አላት። ኦ ማይ ጋድ! የዛሬው በጣም ዳንጀሪየስ የሆነ ነገር ነው። እሺ ሀይሚ እዛ አደረች እኮ እናንተ ዳቦ ሰጠሹ ወይስ እንዶ ዝም ብለሽ ነው ያደርሽው? በፈጣሪ ስም አሳደረሽ? ኦ ማይ ጋድ! በጣም ጥሩ። ለማንኛውም ብሩኬ ትዕግስትን ሳላደንቅ አላልፍም። በነገራችን ላይ ፍራንክ ሁሉም ተመካክረው ያሉበት ይመስለኛል። ብሩኬም ሀይሚም ፋሲልም ሶስቱ ባንድ ሆኖ እንዲ እየሰሩት ያሉት እኔ እንደዛ ነው እያሰብኩት ያሉት። ምክንያቱም ሀይሚ ፋሲል ቤት ሄጄ አደርኩ ስትለው ብሩኬ ምንም አልተሰማውም፣ ብዙም አልደበረውም። አሁን እየተነቃባችሁ ነው። ለማንኛውም የሚመቻችሁ በጣም ደስ የሚል ፍራንክ ነው እየሰራችሁት ያላችሁት። አይበቃሽም እንዴ ሀይሚዬ? የኔ ወዶች እንዴት ናችሁ? ደህና ናችሁ? በጣም ደህና ነኝ እግዚአብሔር ይመስገን። ክብሩ ይስፋ ለመድኃኒዓለም። ሁሉ ሰላም ሁሉ መልካም አሸወይና ነው። እኔማ በቲክቶክ መንደር እና አብርሽና ነሩታ ተለጥፈው ማለት ነው እንደናንተ አይነት ደጋፊ ከሚኖረኝ ጥንቅር ብለ ይቅር። የምሬን እኮ ነው የምላችሁ። እናንተ ደጋፊን ረዳን እያላችሁ ልጆቹን አታሰድቧቸው። በራሳቸው ወጪ እየተዝናኑ ሌሎች ሰዎች ፎቶአቸውን ለጥፈው የማዳም ቆሞች እየረዷቸው ነው፣ ብር እያዋጡላቸው ነው ታስብሏቸው ያላችሁ እናንተ ነውረኞች ሁሉ ነገር እያወጣችሁ እያወራችሁ። በነገራችን ላይ ሶሻል ሚዲያ ላይ የሚወራና የማይወራ ለይታችሁ ወቁ። እንዲናደርጋለን 2500 ድርሃም ወርቅ እንገዛለን እያላችሁ ይሄው አዳሜ ፎቶአቸውን ለጥፎ ባለፈው መኪና ሊገዛላችሁ ነው እንደተባለው ሁሉ አሁን ሲዝናኑ በማዳም ቆሞች ብር ነው የሚዝናኑ እየተባሉላችሁ ነው። እንደናንተ ነው አድናቂ። አቤት አድናቂ ማለት እኮ ማለት ነው በውስጥ ለነሱ የሚጠቅም ነገር ማድረግ እንጂ እዚህ እየመጡ የሸረከቱ ሰዎችን ማስጠቆር አይደለም። አሁን እና አብርሽ ነሩታ በራሳቸው ገንዘብ ነው የሚዝናኑ፣ ግን ደጋፊዎቹ በተናገሩት ላይቭ ላይ ሆነው ቀጠሮ በያዙት እንደዚህ ብለው ያወሩት ሪከርድ ተደርጎ በዛ የተነሳ ሁሉም ሰው በቃ የማዳም ቆሞች ብራቸውን እያዋጡ ነው ለዩቲዩበር እየሰጡ እያዝናኑ ነው ምናምን የሚባል ስም ወጥቶልናል። ለማንኛውም ደህና አስከበራችሁን፣ በእውነት ቀሚስ አለበሳችሁን እናንተ ምድረ ባለጌ ማለት ነው ስራ ፈቱላ። እና ወደ ሀሳቤ ስመለስላችሁ እና ሀይሚና ብሩኬ ጋር ሄድላችሁ። ሀይሚና ብሩኬ እንግዲህ ዛሬም ተመልሰው መጥተዋል። ትናንትና የቀረውት ያው ፋሲል አግቶኝ ነው አለችው። የቤቷ አሳድርኝ ያለች እንግዲህ እየፈከረ ያው ብሩኬ ተከትሎ ሄዶ ቤቷ አድርሷት ነበር። ግን እንዴት ወጣች ስላት ሱቅ ሲሄድ ኦ ማይ ጋድ ሱቅ ሲሄድ መንገድ ላይ ያገኘኝና ቤት ወሰደኝ፣ ስልኬን ቀምቶ አገተኝ። ኧረ እባክሽ እንዴ ድምጽ የለሽም እንዴ ሀይሚያ አትጮሂም? ለምን እንደዚህ ያደረገ ስለተጎዳ ነው ስለጎዳውት ነው። አረረ የማይመስል ነገር። እኔ የምር ዛሬ ግን ፍራንክ እንደሆነ ገብቶኛል። እና ቤቱ ሄጄ የተወሰደ ሲላት ቤቱ ሄጄ አደርኩ። ኦ ማይ ጋድ! አይ ፋሲል ታዲያ ዳቦ በላ እንዴ? ለብሩክ ያልሰጥም ብለሽ ስትግደረደሪ ለፋሲል ሰጣሽው በፍራንክ። ኦ ማይ ጋድ! በጣም ሴንሲቲቭ የሆነ ነገር ነው። ለማንኛውም እንደዛ ስትለው ብሩኬ ምንም አልመሰለውም። ቤት ወሰደኝ ስትለው ማለት ነው። ማንም ወንድ የሚወዳት ሴት ማለት ነው ሌላ ወንድ ጋር ሄዳ ማደር ማለት በጣም ከባድ ነው። አደርኩ ማለት አገተኝ፣ ስልኬንም ቀምቶ ነበር ሳላወራ ያደርኩት ለዛ ነው አለች። እኔ ከሄደች ያው ታድራለች ብዬ አስቤ ነው እንግዲህ የታየሽ ምናምን ብላችሁ ደግሞ በስድብ ልታጦፉኝ ይሆናል። እኔ እንግዲህ ያዩትን ነው የምናገረው። ነገርየው ፍራንክ ነው። በቃ ዝም ብላችሁ አትደንግጡ ምናምን አትሳደቡ ምናምን። በቃ ፍራንኩ ደግሞ ሀይሚና ፋሲል ብቻ አይደለም እያደረጉ ያሉት። አሁን በነገራችን ላይ ትጣላላችሁ ይበቃሻል ምናምን እያላችሁ ነበረ። አይደለም ሶስቱም ባንድ ተመካክረዋል። ብሩኬም ያውቃል ፍራንክ ለቪዲዮ ነው እንጂ ሶስቱም ያውቃሉ በእርግጠኝነት ማለት ነው። ብሩኬም ፍራንክ እየሰሩ እንደሆነ አብሮ ያውቃል። ሶስቱም ተመካክረው የጀመሩት ስራ ነው በነገራችን ላይ ማለት ነው። ስለዚህ ሶስቱም ተመካክረው ስለሆነ ቢቀጥሉበት ምንም ሳይድ ኢፌክት አይኖርም። ምክንያቱም ብሩኬ ፍራንክ እንደሆነ ያውቃል። በፊት እኮ ማለት ነው ሀይሚ ሳትነግረው ፍራንክ ትጀምራለች። ከዛ በኋላ ብሩኬ እውነት ይመስለውና ይጣላሉ። ብሩኬም እንደዛው ለሀይሚ ሳይነግራት ይጀምራል። ከዛ በኋላ ይጣላሉ። አሁን ግን ምን አደረጉ መሰላችሁ? ሁለቱም ተነጋገሩና ስራ ይዘውልን መጡ። አሁን ተመልካች ነው እንጂ ፍራንክ እንደሆነ የማያውቀው እነሱ በቃ ስራ እየሰሩ እንደሆነ
ታውቋል ማለት ነው። አሁን ብሩኬ ፋሲልን አለቀውም እያለ ነው። ፋሲል ደግሞ በቀደም በሰሩት ቪዲዮ ጠብቀኝ ምን እንደማደርግህ እያለ ነበር ፋሲል ማለት ነው። ማንን? ብሩኬን። ከዛ በኋላ ጠብቀኝ ካለ በኋላ ይኸው ዛሬ አየን። ፋሲል እንደፈከረ ቀረ እንደ የሆነ ቦርኮ ነገር ነው እንዳንለው ይኸው ሀይሚን ወስዶ አገተ። ጎበዝ አገታት። የሚፈልገውን ሰው አገኘ ምናምን እንድንል እና ወስዶ እንግዲህ ከአንቺ መለየት አልፈልግም ከአንቺ ውጭ መኖር አልችልም አለኝ ነው የምትለው ሀይሚ ማለት ነው። እና ስልኬን ቀማኝ ምናምን እንዴት ነው ህግ ባለበት ሀገር ስልኳን ቀምቶ አዛድራ ጧት ተነስታ ምንም እንዳልተፈጠረ መጣ እኛ ጋር የምትቆመው? ማንም ሰው አስገድዶ ወስዷችሁ ቤቱ ወስዷችሁ ስልካችሁን ቀምቶ ዝም ልትሉ አትችሉም። ፖሊስ ጣቢያ ትሄዳላችሁ ወይም የሆነ ነገር ማምለጫ ነገር ትፈልጋላችሁ። እሷ ጸጥ ብላ ሄዳ አዛድራ ምናምን መጣች። እሺ ስልኳን ወስዳ ምናምን። ስለዚህ ይሄ ነገር እውነት ነው ብሎ ለማመን ይከብዳል። ሲጀመር ሀይሚ እንደዛ አታደርግም ልላችሁ ፈልጌ ነው። ሀይሚ እንደዚህ አግቷት ወስዷት ምናምን እዛ አድራ ቀጥ ብላ መታ እዚኛ ጋር አታወራም። ብትሄድ ብታደር እንኳን ለኛ አታወራም። ገብቷችኋል አይደል? እንደዛ አታደርግም። ሲጀመር አይደረግምም አታደርግምም። ብታደርግ ደግሞ እዚህ ጋር መታ አታወራም። ደግሞ እንደዛ ብታደርግ ብሩኬ እንደዚህ ተረጋግቶ አያወራትም። እንዴት ተረጋግቶ እኮ ነው እያወራት ያለ። ኖርማል እኮ ነው በቃ የእውነት ቢሆን ያስታውቅበታል እኮ ሪያክሽኑ ምናምን ግን ሲጀመር ድራማ እየሰሩ ነው። ሶስቱም ያውቃሉ። በቃ ብሩኬም ያውቃል። አያውቅም ምናምን ብላችሁ ይጣላሉ፣ ከባድ ነገር ይፈጠራል፣ ሀይሚ በቃሽ ምናምን እያላችሁ ነው። ግን አይደለም ሶስቱም ስለሚያውቁ ነው እንጂ ባያውቅ ኖሮ ብሩኬ ይሄን ያክል እንደዚህ ጨክና እንደዚህ አይነት ነገር አትለውም። አደርኩ ወይም ሄድኩኝ ስልኬን ቀማኝ ምናምን ስትለው ዝም ሊል አይችልም። እና ብሩኬ እንግዲህ ሄጄ አንቺ ሄጂ ፋሲልን የማደርገውን አውቃለሁ እያለ ነው። ለጥፍሻለሁ ምናምን እያላት ነበርና የእውነት ቢሆን ኖሮ ይሄኔ ብሩኬ ልክ ሀይሚ ያኔ እንደጠፈጠፈችው ለጥፋት ነበር። በጥፊ በሰላም ይገላገላታል እንዴ? ሄዳዛ አደርኩ ስትለው ቤትሽ ተቀመጭ ብሏት ቤቱ አስገብቷት እንዴት ነው ቤት ሄዶ ፋሲል አውጥቶ ሊወስዳት የሚችለው? ገብቷችኋል? እንደዛ አድርጎ ደግሞ ብሩኬ እንዴት ነው በትግስት እንደዚህ ተረጋግቶ ሊያወራ የሚችለው? በጭራሽ ሊያወራት አይችልም። እንደዚህ በጣም ነበር የሚናደደው። እንግዲህ የነገውን ድራማ እዩልኝ። እንግዲህ ፋሲል ጋር ይገናኙና ማለት ነው ሌላ ጸብ ይፈጠራል። ፋሲልና ብሩኬ ይጣላሉ። በጣም ምን ብለው ነው የሚጣሉ? አልፈልግም እያለች ለምንድን ነው የምታስገድዳት? ተዋት ነው። ያኛው ደግሞ የኔ ናት በቃ ተውልኝ ነው ከህይወት ይወጣልኝ ነው እያለ ያለው። ያ ብሩኬም እንደዚሁ በቃ አትንካት፣ አትድረስባት፣ አትፈልግም ነው። አሁን ብሩኬ እያለ ያለው ይቅርታ ጠይቅ ነው። ሀይሚ እንግዲህ ነገ ይቅርታ ጠይቀዋለች ፋሲልን ማለት ነው። እንግዲህ እሱ ይቅርታውን መቀበል አለመቀበል የራሱ ጉዳይ ነው። አሁን ይሄ ብዙ ነገር ያስተምራል። በነገራችን ላይ አንዳንድ ሴቶች ሳይፈልጉ ወንዶች በግድ ስለፈለጉ ብቻ እኛ እናደርጋለን የሚሏሉ በጉልበትና በኃይል እና እሷም እንዳለችው በጉልበትና በኃይል ፍቅር እንደማይሆን ያስተምራል እዚህ ጋር። በቃ አንዳንድ ሴቶች አሉ በተለይ ትልልቅ ሰው ያገባሉ ለብር ብለው ማለት ነው። ሼባ ሽማግሌ ያገቡና ከዛ በኋላ እየቆየ ወደዋለሁ አፈቅራለሁ ይላል። ወይም የማይወዱትን ሰው ያገባሉ ወይ ገንዘብ ስላለው ወይ ስለሚያስተዳድራት ምናምን ብቻ የሆነ ሰምቲንግ ነገር ስላየች ታገበውና ከዛ በኋላ ወደፊት እየቆየ ወደዋለሁ አፈቅራለሁ ትላለች። ከዛ በኋላ ግን መጨረሻ ላይ ያ ነገር አይመጣላትም። በቃ አትወደውም፣ አታፈቅረውም። ጭራሽ እየጠላችሁ ትሄዳለች፣ ትጠላዋለች የመጨረሻና ሌላ ሰው ጋር መሄድ ትፈልጋለች። ያኔ እሷ ከባድ ውሳኔ ከባድ ችግር ውስጥ ትገባለች። ሌላ ህይወት ሲጀምር ሄዶ ይበጠብጥባታል። እንደዚህ የሚያደርጉ ብዙ ሴቶች ስላሉ ወደፊት አፈቅራለሁ የሚባል ነገር የለም። እንደውም አብረሽ ስትኖሪ የሆነ ነገር ሊቀንስብሽ ይችላል። እንደ መጀመሪያው አይሆንም። እና አንዳንድ ሴቶች ከዚህ ድራማ ብዙ መማር ትችላላችሁ። የማትወዱትን ሰው ወደፊት አፈቅራለሁ ብላችሁ እንዳታገቡ። አይሆንም በጭራሽ ማለት ነው። ከውስጣችሁ መጀመሪያ የሌለውን በኋላ ሊመጣ አይችልም። ሲቀጥል ደግሞ ለገንዘብ ብላችሁ ምናምን የምታደርጉ ሴቶች፣ በሌላ በኩል ደግሞ ወንዶችን በኃይልና በጉልበት የምፈልጋትን ሴት የራስ ያደርጋለሁ ብላችሁ እንዳትጠሩ። ማትፈልጋችሁ ማትወዳችሁ ከሆነ ማንም ሴት በምንም ታምር ከእናንተ ጋር ልትሆን አትችልም። አስገድዳችሁ ብታደርጓትም ደስታን አሰጣችሁም አብራችሁ አትቀጥሉም። ሀይሚ በመሀል የሆነች ቁም ነገር ጣል እያረገች ነበረ። እኔ አንተ ጋር ብሆን ለአንተ ምንም ደስታ አልሰጥህም እያለችው ነበረ። ምክንያቱም የማትወደው ሰው አብሮ ቢኖር ለአንተ ምንም አይነት ደስታ ሊሰጥህ አይችልም። በቃ ካንተ ጋር መሆን አልችልም እያለችው ነበር። ሰው ይሄ ነገር አስተማሪ የሆነ ፍራንክ ነው። ቀጥሉበት፣ ነገም ሄዱበት ነው የምላችሁ። ሌላ ደጋፊዎች ምናምን አታለቃቅሱ። በቃ ስራ እየሰሩ ስለሆነ ያው ይቀጥሉበት። ቡራም ያውቃል አሁን ላይ ማለት ነው።